ግብር የማይከፈልባት ነዳጅ እንደ ውሃ የሚፈልቅባት እናም ሱልጣኑ በወርቅ በተለበጠ ቤተ መንግስት ውስጥ የሚኖሩባት ሀገር አለች። ዛሬ ጉዟችን ወደ ደቡብ ምስራቅ እስያ ነው። በቦርኒዮ ደሴት ጥግ ላይ በደቡብ ቻይና ባህር የምትታጠብ ስሟ ሲጠራ በብዙዎች ዘንድ የወርቅ ከተማ ተብላ የምትታስበውን ሀገር እንጎበኛለን። ከሀብቷ በስተጀርባ ምን አይነት ታሪክ ይኖር ይሆን? ብሩናይ ዳሩ ሰላም ትርጉሙም የሰላም መኖሪያ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የብሩናይን እንቆቅልሽ አብረን እንፈታለን። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ኤፍሬም ታጠቅ ነኝ። ብሩናይ ዛሬ የምናያት ትንሽ ሀገር ብትሆንም በ15ኛው ክፍለ ዘመን ግን የባህር ላይ ሀያል መንግስት ነበረች። ግዛቷ እስከ ፊሊፒንስ ይደርስ ነበር። ፖርቹጋሎች፣ ስፔኖችና እንግሊዞች የቦርኒዮን ሀብት ፍለጋ ሲመጡ ብሩናይ በብዙ ፈተናዎች ውስጥም አልፋለች። እንደ አውሮፓውያን አቆጣጠር በ1988 ብሩናይ በብሪታንያ ጥበቃ ስር ወደቀች። ነገር ግን እንደ ሌሎች ሀገራት በቅኝ ግዛት ሙሉ በሙሉ አልተዋጠችም። የራሷን የስልጣኔ ክብር ጠብቃም ቆይታለች። በ1984 ሙሉ ነፃነቷን ማወጀች። ዛሬ የምናያት ብሩናይ በ600 ዓመታት ታሪክ ውስጥ ያለፈው የቮልኪያ ስርወ መንግስት ውጤት ናት። ወደ ዋና ከተማዋ ባንዳር ሰርቢጋዋን እንግባ። እዚህ ሁሉም ነገር ያበራል። የሱልጣኑ ቤተ መንግስት ኢስታና ኑሩል ኢማን 1788 ክፍሎች አሉት። በዓለም ትልቁ የመኖሪያ ቤተ መንግስት ነው። ግን ሀብቱ ለንጉሱ ብቻ አይደለም። በብሩናይ ትምህርት እስከ ዩኒቨርሲቲ ድረስ ነፃ ነው። ሕክምናም ነፃ ነው። ማንም ሰው የገቢ ግብር አይከፍልም። መንግስት ለዜጎቹ ቤት በዝቅተኛ ክፍያ ያቀርባል። ይህ የእስያ ዌልፌር ስቴት ተብሎ የሚጠራው ስርዓት በነዳጅና በተፈጥሮ ጋዝ ሽያጭ ላይ የቆመ ነው። በሌላ በኩል ደግሞ ካምፖንግ አየር የሚባለው የውሃ ላይ መንደር አለ። በሺዎች የሚቆጠሩ ሰዎች በውሃ ላይ በተገነቡ ቤቶች ውስጥ ይኖራሉ። ትምህርት ቤቶች፣ ሆስፒታሎችና መስጊዶች ጭምር በውሃው ላይ ተንሳፈው ይታያሉ። ዘመናዊነትና ጥንታዊ ባህልም እዚህ ይገናኛሉ። ብሩናይ ከሀብቷ በስተጀርባ አረንጓዴ ልብ አላት። ከአገሪቱ 70% በላይ የሚሆነው በዝናባማ ደን የተሸፈነ ነው። በተለይ ኡሉ ተምብሮንግ ብሔራዊ ፓርክ የሰው እጅ ያልነካው የተፈጥሮ ገነት ነው። ብሩናይ ነዳጅ ቢኖራትም ደኖቿን ከመቁረጥ ይልቅ ለሳይንሳዊ ምርምር ቅድሚያ ትሰጣለች። ነገር ግን በብሩናይ መኖር ጥብቅ ዲሲፕሊንን ይጠይቃል። ሀገሪቱ የሸሪዓ ሕግን ተግባራዊ ታደርጋለች። አልኮል መከልከል፣ የሃይማኖታዊ በዓላት አከባበርና የማህበራዊ ሕይወት ደንቦች እጅግ ጥብቅ ናቸው። ይህ ለብዙዎች የተገደበ ነፃነት ቢመስልም ለብሩናውያን ግን ሰላምና ጸጥታ ነው። ብሩናውያን ምን አይነት መዝናኛ ያላቸው ብለን ብንጠይቅ ሴፓክ ታክሮ የሚባለውን ታዋቂ ስፖርት እናገኛለን። እንደ ቮሊቦል ሆኖ ግን በእጅ ሳይሆን በእግር የሚጫወቱት ድንቅ ስፖርት ነው። በከተማዋ ምሽቶች ጸጥ ያሉ ናቸው። መጠጥ ቤቶች ወይም የምሽት ክለቦችም የሉም። ይልቁንም ቤተሰቦች ጋዶንግ በሚባለው ታዋቂ የምሽት ገበያ ይሰባሰባሉ። እዚያም ናሲካቶክ የተባለውን ተወዳጅ ምግባቸውን እየበሉ በጋራ ጊዜ ያሳልፋሉ። በብሩናይ ያለው ዝቅተኛ የወንጀል መጠን ሀገሪቱን በዓለም ላይ ካሉ አስተማማኝ ቦታዎች አንዷ ያደርጋታል።
የሱልጣኑ ልደት በየዓመቱ ሐምሌ 15 ቀን በታላቅ ድምቀት ይከበራል። በዚያን ቀን ሱልጣኑ ለህዝባቸው ንግግር የሚያደርጉበትና ከህዝቡ ጋር የሚገናኙበት መንገድ ደግሞ ልዩ ትዝታን ይፈጥራል። በቅርቡ የተገነባውና ሁለቱን የሀገሪቱን ክፍሎች የሚያገናኘው የ30 ኪሎ ሜትር ድልድይም የሀገሪቱን የቴክኖሎጂ እድገት ለማሳየት ጥሩ ምሳሌ ተደርጎም ይነሳል። ብሩናይ ዳሩሰላም ከዘመናዊ ዓለም ሩጫ ወጣ ያለች በወርቅና በተፈጥሮ አረንጓዴ የተከበበች ምስጢራዊ ሀገር ነች። የነዳጅ ሀብቷ ለዘላለም ላይኖር ይችላል። ነገር ግን ህዝቦቿና መሪዎቻቸው ሀገሪቱን ወደ ቱሪዝምና ኢንዱስትሪ ለማዞር እየሰሩ ነው። የምስራቅ ዕንቁ ለዛሬው ጉዟችን ይህን ትመስል ነበር። በታሪክ በሀብትና በተፈጥሮ የተሞላው የብሩናይ ጉዟችን እዚህ ላይ ያበቃል። ፕሮግራሙን አዘጋጅቼ ያቀረብኩት እኔ ኤፍሬም ታጠቅ ነኝ። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ሰናይ ጊዜ